እሺ ወንድማችን ፋኖ አብርሃም በስራችን ይገኛል። እንግዲህ ፋኖ አብርሃም ጠቅለል አድርጎ ያለውን ሁኔታ ከምርጫው ጋርም ተያይዞ አካባቢው ላይ ወረዳው ላይ ያሉትን ሁኔታዎች በሙሉ አብራርቶ ይነግረናል ማለት ነው። በቅድሚያ ግን ራስ ስምህን አስተዋውቃችሁ ይላል። እሺ ፋኖ አብርሃም ብርሌ እባላለሁኝ። የአማራ ፋኖ ወይም የአፋብን ሸዋ ጠቅላይ ግዛት አሳምነው እዝ አጼ ዘርዓ አንደኛ ኮርናዶ ክፍለ ጦር ሪፖርተር ክፍል ኃላፊ ነኝ። አመሰግናለሁ። እሺ እናመሰግናለን አብርሃም። እንግዲህ ያው እንደሚታወቀው እኔ የመጣሁት ከሸዋ ጠቅላይ ግዛት ከአሳምነው እዝ የማህበራዊ ዘርፍና የሚዲያ ኮሚኒኬሽን ሪፖርተር ሆኜ ነው የመጣሁት። ወንድማችን የዘንድሮውን የ2018 ምርጫ ወይም ሰባተኛውን አገራዊ ምርጫ አስመልክተህ ወቅታዊ ሁኔታዎችን ከወረዳው ጋር ያይዘህ የምትገልጽልን ካለ እስቲ እንግለጽልን። እሺ አመሰግናለሁ። ዞሮ አሁን ካለንበት ወቅት አንፃር አሁን እንደ መራቤቴ አውራጃ ጠቅላላ ማውራት ስንችል አሁን ጠቅላላ ባለንበት የወረዳው ጠቅላላ አሁን ኢትዮጵያ ትመረጣለች በዛሬው ዕለት የሚለው ግንቦት 24 የዛሬው የምርጫ ወሮ በሎ ስብስብና የዛ ሐሳብ ያገዛዙ የራሱ የሆነ ራሱ ብቻውን ተመርጦ የራሱ ድንኳን አዳማቂዎችን ይዞ ብቻውን የቀረበት አይነት ሁኔታ ነው። ከነ ድንኳኑ ብቻውን በሐዘን ላይ የቀረበት ነው። በተለይ እንደ መራቤቴ አውራጃ በዛሬው ዕለት በጠቅላላ አሁን በዛሬው ዕለት የምንገኘው እዚህ በታች ቤት ጎራ እንዳማራ ሰርቃ ቀበሌ ይሄ ከዚህ በፊት የዛሬ 5 ዓመት አካባቢ ላይ ሲካሄድበት የነበረ የምርጫ ጣቢያ አንዱ ነበረ። ያ ማለት በጠቅላላ በ24ቱም ቀበሌ በሚባል ደረጃ መራቤቴ ቀጠና ላይ ምንም አይነት ምርጫ እንደሌለና በፋኖ ቁጥጥር ስር አብዛኛውን ከፋኖ ጎን ህዝብ ሆኖ በፋኖ ቁጥጥር ስር እንደሆኑ ይታወቃል። ሌላው አካባቢ ላይ በላይ ቤት ኮላሽ አካባቢና ዙሪያውን እንዲሁም ዞማ አካባቢ ላይ አንዳንድ የምርጫ ድንኳኖችን ለመጣል ያሰበን ቢሆንም ኖሮ ነገር ግን በፋኖ ክንድና በፋኖ ብርታት ማለት ነው ምርጫው ሳይካሄድ መበተን የተቻለበት አይነት ሁኔታ ነው ያለው። በሌላ አካባቢ እንደዚህ አጎራባች አካባቢ በሚዳ ሬማ ዙሪያውን ጆር ቀጣና ለሚንሳሩ አካባቢ ሁሉም አብዛኛው ዳርዳር አብዛኛው በሚባል ደረጃ በውጊያ ላይ ያለን መሆን እንዲታወቅ ያህል ነው። አመሰግናለሁ። እሺ አሁን እዚህ ጋር እንደተከሱልን የመራቤቴ ወረዳ ላይ ኮላሽ ዞማ አካባቢ ምርጫ ለማካሄድ ብሎ እንደ ተቋረጠበት ነው። ያቋረጠውም ፋኖ ነው። ይህንን ያቋረጠው ፋኖ ምርጫውን እንዳይካሄድ ስለፈለገ ነው ወይስ የህዝብ ጥያቄ ስለሆነ ነው? እሺ አመሰግናለሁ። ይሄ ዋነኛው ምክንያት ዳግም የኛ ወይንም የአማራ